አድርገሽኝ አታልሽ። አትርበትበቺ፣ ቀጥታ ተናገሪ። እሺ ሰላም። ወይኔ ጉዴ! ይቺ እብድ ሴትዮ ሁሉንም ነገር ትነግራታለች። በዚህ እንኳን ተጠራጥራኛለች። እንኳን ይሄንን ነገር ሰምታ። እባክህ አምላኬ ከዚህ ጉድ አውጣኝ። ወይዘሮ ሰላም። አቤት ወይዘሮ። አንድ የምነግርሽ ነገር አለ። እሺ ምንድን ነው? ቀጥይ። ቃል ደስ እንደማይላት አውቃለሁ። ምን ላድርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ፣ በጉልበት መመካት አይደል ያንተ ስራ? አንድ አይደለም ሺህ ጊዜ ምችኝ፣ ምንም አይመስለኝ። ይኸው ምችኝ፣ 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 ምችኛ። እንዴ ሳሚ ምን እየሆነ ነው? የፈለገ ቢሆን አንቺ ላይ እጄን አላነሳም። ምክንያቱም አፈቅርሻለሁ። ለምን በቁሜ አታርጅኝም? አንቺ ላይ እጄን አላነሳም። ይገባሻል? አፈቅርሻለሁ። እኔ ለአንቺ ደስታ ለመስጠት እየሞከርኩ ነው ያለሁት። ይሄን ነገር ላትፈልጊው ትችያለሽ፣ ግን ፈለግሽም አልፈለግሽም እኔ እቀጥለዋለሁ። እኔ ስለ አንቺ ፍላጎት አይመለከተኝም፣ ግን ፈለግሽም አልፈለግሽም ደስተኛ ሆነሽ ነው የምትኖሪው። የራስሽ እናት፣ የራስሽ ንብረት፣ የራስሽ ቤት፣ ሁሉም ነገር አስመልስልሻለሁ። ፈቀድሽም አልፈቀድሽም ልታስቆሚኝ አትችይም። ገባሽ? ሐረግ በስተመጨረሻም ሁሉን ነገር አፍረጥርጣ ማለት ነው ለሰላም ለመናገር ቀጥታ ወደ ቤት ገብታለች። ምክንያቱም ይህን ነገር ይብን ራሷ ወይዘሮ ሰላም እየተጭበረበረች መሆኑን ባወቀች ሰዓት ሐረግ እንዴት አድርገሽ ነው ልታሳምኛቸው የቻልሽስ? እንዴት አድርገሽ ነው የደን የምርመረውንስ ተመሳሳይ ልታደርጊው የነበረው? ንገሪኝ አንቺ አረመኔ ከሃዲ እያለች እንግዲህ ልጇን ቃልን ማለት ነው ሐረግ እየጠየቀቻት ነበር። እያንዳንዱ ነገር ለምን እንዳደረግሽውና እንዴት እንደዚህ እንዳደረግሽ እንድትነግሪኝ እፈልጋለሁ በማለት እንግዲህ ከቃል ላይ እየጮኸችባት ባለበት ሰዓት ላይ አሁን ላይ ወይዘሮ ሰላም መታለች ማለት ነው። አሁን ላይ ወይዘሮ ሰላም እንግዲህ ሐረግ ሁሉን ነገር ለወይዘሮ ሰላም መናገር ፈልጋለች። አንድ የምነግርሽ ነገር አለ፣ ግን ደግሞ የምነግርሽ ነገር ቃል እንድነግርሽ አትፈልግም፣ ግን ደግሞ ግዴታ መናገር አለብኝ። እንደዚሁ ዝም ብዬ መሄድ አልፈልግም በማለት እንግዲህ ወይዘሮ ሰላምም እሺ ምንድን ነው የምትነግሪኝ? ሐረግ እየሰማሁሽ ነው፣ እባክሽን ንገሪኝ በማለት እንግዲህ እየጠበቀቻት ባለ ሰዓት ያው ቃል ደግሞ እጅጉን በጣም ነበር የደነገጠችው። ምክንያቱም በስንት መከራ አሳምኛት ባለበት ነገር አሁን ላይ አክስቴን አምጥቼ አሳምኛት አክስቴ ነች ብያት እንደገና ደግሞ ሐረግም ስለሚያማት እብድ ስለሆነች ነው እንደዚህ የምትሆነው ብዬ ሁሉን ነገር ካሳመንኩኝ በኋላ በስተመጨረሻም አሁን ላይ ጉዴን ልዘረግፈው ነው። ምንድን ነው የማደርገው ነገር እያለች እየተርበተበተች ትገኛለች ማለት ነው። ሌላው እንግዲህ ዶክተሩና ራሱ አቶ በኃይሉ ነው። አቶ በኃይሉ ያው ቃል በጣም አደገኛ እንደሆነ ሲናገር ነበረ። ሰላምን በአንድም በሌላ ነገሮችን እያሳመነቻት ትገኛለች። ለዚያ ነው አሁን ላይ ሰላም የምርመራውን ነገር ወደ ኋላ የምትለው። ስለዚህ እንደምንም አድርገን እሷ ራሱ ብትተውም አንተም እኔም ደግሞ የግድ መቀጠል አለብን በማለት አቶ በኃይሉ ለዶክተሩ ሲነግረው ነበረ። ዶክተሩም አዎ ቃል የምትባል በጣም አደገኛ ልጅ ነች፣ በፊትም አውቃለሁኝ። ስለዚህ ግዴታ ምርመራውን ማድረግ አለብን። በእርግጠኝነት እኔ አንተንም ራሱ እስካሁን ላምንህ አልቻልኩም። ራሴ ምርመራውን ባደርግ ደስ ይለኛል በማለት ዶክተሩም ለአቶ በኃይሉ ሲናገር ነበረ። አቶ በኃይሉ ምንም ነገር አታስብ፣ እኔ የምፈልገው አሁን ላይ ቃል የሰላም ልጅ እንዳልሆነች እውነቱ እንዲታወቅ ስለሆነ ምንም የማደርገው ነገር ወይም ደግሞ የማበላሸው ነገር አንዳች ነገር አይኖርም በማለት እንግዲህ አቶ በኃይሉም ሲናገር ነበረ ማለት ነው። እና አሁን ላይ እንግዲህ አቶ በኃይሉም እንዲሁም ደግሞ ዶክተሩ ማለት ነው ቃል የሰላም ልጅ እንዳልሆነች ማለት ያ ማለት እንግዲህ ሰላም
ምንም አይነት የምርመራ እንትን ባታደርግም እነሱ ከማድረግና የእሷን እውነታ ከማውጣት እንዲሁም እሷን ከማዋረድ ወደ ኋላ እንደማይሉ እንግዲህ ያው ዶክተሩም እንዲሁም ደግሞ አቶ በኃይሉም ሲናገር ነበረ ማለት ነው። እንግዲህ ብሌንና ሳሚም ተገናኝተው ነበረ። በነገራችን ላይ ሳሚ እጅግ በጣም ብዙ ነገሮቹን ለብሌን ማለት ነው እያደረገ ይገኛል በትዕግስት ማለት ነው። በባለፈው ፓርትንም እንዳየ ነው ዳግምን እየመተው እጅግ በጣም ስለተፈታተነው ነው ማለት ነው። እኔ ለብሌን ብዬ ሁሉ ነገሬ ተቀይር ያለው ስለዚህ ለሷ ብዬ ሁሉ ነገር እየታገስኩ ነው ዳግም እረፍ ብሎት ነበረ ማለት ነው። ግን ደግሞ ዳግም ከአንዴም ሁለቴ ነው እጁን ከሳሚ ላይ ያነሳበት ማለት ነው። ስለዚህ ከዚህ በኋላ ምንም አይነት ነገር መታገስ አልችልም። እስካሁንም የታገስኩት ለብሌን ብዬ ነበረ ለሷ ስል ጸባይን ራሱ ቀይሬው ነበረ። ግን ደግሞ አንተ ምንም እየገባህ አይደለም በማለት ነው ያው ዳግምን ሊደበድበው ወይንም ደግሞ ከዳግም ላይ እጁን ሊያነሳ የቻለው ማለት ነው። እያንዳንዱን ነገር አሁን ላይ ሳሚ ለብሌን አስረድቷታል። ለምንስ ነው እንደዚህ አድርገ ዳግምን የመታኸው? ለምን እንደዚህ ያደረክ? አንተ ግን ከመቼን ከስተትህ የምትማረው? እያለች እንግዲህ ያው ሳሚን በጣም እየተቆጣችው ነበረ። ግን ደግሞ ሳሚ ወንድነቴን ነው እየተፈታተነው። ስለዚህ እኔ ወንድ ልጅ ነኝ። እሱ ሲመታ ቁሜ ዝም ብዬ አላይም። ላንቺ ብዬ በጣም ብዙ ነገር ታግሼው ነበረ። ከአንዴም ሁለቴ እጁን አንስቶብኛል። ስለዚህ እኔ አንቺ እንደፈለግሽ አድርገሽ ትመጪኝ ምንም አይመስለኝም፣ እጄን አላነሳም በማለት እንግዲህ ብሌንም ተናዳ ስለነበር ኦኬ አንተ ወንድነትህ እንደዚህ በማለት ነው ሰውን በመደብደብ ነው እንዴ በማለት እንግዲህ እሷም አንዴ ሁለቴ ሶስቴ ሳይቀር ነው እንግዲህ በጥፊ ስታጮለው የነበረው ማለት ነው። ሳሚ ግን ደግሞ ሳሚ እኔ ካንቺ ላይ እጄን አላነሳም፣ ምክንያቱም በጣም እወድሻለሁ፣ አፈቅርሻለሁ። አንቺ ግን ምንም አይገባሽም። ግን ደግሞ ካንቺ ምንም ነገር አልጠብቅም። እኔ ግን እወድሻለሁ። ሲቀጥል ደግሞ ሁሉን ነገር የማደርገው ላንቺ ብዬ ነው። ያንቺ የሆነን ነገር ለራስሽ ማስመለስ፣ ደስታሽን ማስመለስ ነው የምፈልገው። በእርግጠኝነት ዋሽቶኛል። እንደዚህ ነው የምታያቸው ነገሮች በሙሉ ይስተካከላሉ። የራሽን የሆነ ንብረትን፣ ቤት እንዲሁም ደግሞ እናትሽን በእርግጠኝነት እንዲመለሱ የአይን ነገር ነው መስራት የምፈልገው። አንቺ ስለ ፍቅር እሺ በይኝ እያልኩሽ አይደለም። በቃ ብትሆኝም ባትሆኝም እኔ ማድረግ ያለብኝን ነገር እያንዳንዱ ነገር ያንቺ የሆነን ነገር ማስመለስ ነው የምፈልገው። እናትሽን፣ ገንዘብሽን፣ ቤትሽን አጠቃላይ በቃ ላንቺ የሚገባውን ነገሮች በሙሉ መመለስ ነው የምፈልገው በማለት እንግዲህ ያው ሳሚ ብሌንን ተናግሯታል ማለት ነው። ብሌን ራሱ እጅግ በጣም ነው ግራ የተጋባችው ማለት ነው። ምክንያቱም በዚያ ንግግሩና በዝምተው እንዴት እንደዚህ ሳሚ ምን ሆኖ ነው እስከ ማለት ድረስ ነው የደረሰችው ማለት ነው። እና እያንዳንዱ ሳሚ የሚያደርጋቸው ነገሮች እሷን ለማስደሳት የእሷን እውነታ ለማውጣት እየታገለ መሆኑን እንግዲህ ብሌን መረዳት መቻል አለባት ብዬ አስባለሁ ማለት ነው። ሲቀጥል ደግሞ ዳግምን የመተው ራሱ ዳግም ነገር ስለፈለገው ነው። ምክንያቱም ብሌን አንተን አትወድም፣ አታፈቅርም፣ እኔም ብቻ ነው የመረጠችው እያለ እንግዲህ በፊት ለፊቱ እየተናገረ በዚህን ሰዓት እንግዲህ ወንድ ልጅ ነው እሱ ዝም ብሎ ማለፍም አይፈልግም። ሲቀጥል ደግሞ እጁን አንስቶበታል ማለት ነው። ስለዚህ ከሳሚ ላይ እኔ ምንም አይነት ጥፋት አላየውበትም። ዳግም ራሱ አርፎ ስላልተቀመጠ ነው ማለት ነው። እና አሁን ላይ ወይዘሮ አረግ እንግዲህ እያንዳንዱን ነገር የቃልን ውሸት ነገር ለማጋለጥ ቆርጣ ተነስታለች። አክስት ተብዬዋ እንግዲህ የመጣችው ማለት ነው። ያ ማለት ከቃል ጋር ያወራችው እኔ የወይዘሮ አረግ እህት ነኝ፣ አክስቷ ነኝ በማለት እንደታመመችና እንዳበደች እንዲሁም ደግሞ ልጇ ከሞተችባት በኋላ ቃልን እንደ ልጅ አድርጋ እንዳሳደገቻት በጣም ብዙ መረጃዎችን ወይዘሮ ሰላምን ለማሳመን ብዙ መረጃዎችን እንደሰጠቻትና ነገሮችን ለማሳመን ማለት ነው። ቃልም 10,000 ብር ከፍላ አክስቴ ነሽ በማለት የተለያዩ ነገሮችን እንዳስባለቻት እንግዲህ ሁላችንም አይተናል ማለት ነው። በዚህ የተነሳ እንግዲህ ሁሉ ነገር እያየችው ወይዘሮ ሰላም ቃልን በድያታለሁ፣ ልጅን እንደዚያ ማድረግ አልነበረብኝም፣ ድጋሚ ምርመራ ማድረግ አልነበረብኝም በማለት ስትወስን እንግዲህ ያው ከዶክተሩ ጋር ደውላ ነበረ። ምክንያቱም
ከቃል ጋር ከዚህ በኋላ ምርመራኔ ማድረግ አልፈልግም፣ ከዚህ በላይ ልጅን መጠርጠርም መናገርም የለብኝም በማለት እንግዲህ ለዶክተሩ ተናግራለች ማለት ነው። ግን ደግሞ ዶክተሩ ይህን ነገር በራሳችን ማድረግ አለብን በማለት ከአቶ በኃይሉ ጋር ተነጋግሯል ማለት ነው። ግን ደግሞ አሁን ላይ ማለት ነው በነገራችን ላይ ወይዘሮ ሰላም ያሏትን ነገር ሁሉ ነው የምታምነው ማለት ነው። አንዱ ሲላት አንዱ እሷና እንዲሁም ደግሞ ብሌን አንድ ናቸው ማለት ነው። እና እሷም እንደዚህ ሆነች። አንድ ሰው ሲላት አንድ ሰው መከተል ነው የሚያውቁት ማለት ነው። ስለዚህ ወይዘሮ ሰላምም አሁን ላይ የሆነ ነገር ስትባል እሺ ትላለች። በቃ ያ ነገር እውነት ነው ብላ ትከተላለች። ቃልም ተሎ ታሳምናታለች፣ ታምናታለች። እና ወይዘሮ ሰላም በደንብ መንቃት አለባት፣ ማጣራት መቻል አለባት። ምርመራው ደግሞ ይደረግ። የግድ እኮ ቃል ማወቅ የለባትም ምርመራውን ስታደርግ ማለት ነው። ለራሷ በቃ ራሷ እንደ ልቧ እንትን እንድትል ራሱ ምርመራውን ለማንም እንትን ሳትል ወይዘሮ ሰላም ከዶክተሩ ጋር በመሆን ማድረግ ትችል ነበር ማለት ነው። ግን ደግሞ ነገሮችን ዝም ብላ በቸልተኛ የምታልፋቸው ነገሮች አሉ ማለት ነው። እና እንግዲህ አሁን ላይ ወይዘሮ ሐረግ እንግዲህ እያንዳንዱ ነገር በእርግጠኝነት ሁሉን ነገር አውታ የምትናገር ትሆናለች። ምክንያቱም ሰላም ምንም አይነት ጥፋት እንደሌለባት እንዲሁም ደግሞ የገንዛ ልጇ ነች፣ ያው ቃል ነች ሁሉ ሴራ እንደሰራቸው፣ እንዴት አድርገሽ ነው ያሳመንሻቸው፣ እንዴት አድርገሽ ነው እንደዚህ እንዲሆኑ ያደረግሻቸው በማለት በጣም ብዙ ነገሮችም ስትጠይቃት ስለነበር ይህ እንደዚህ አይነት ነገሮች ደግሞ ሲፈጸም ማየት የማትፈልገው ሐረግ ማለት ነው። ልጄ በዚህ መልኩ እንዴት እኔን ልትከዳኝ ትችላለች? ለገንዘብ ብላ ብላ ያለውን ነገሮችን በሙሉ በግልጽ ማለት ነው ለሰላም ለመናገር ወስናለች ማለት ነው። እንግዲህ ቀጣይ ፓርት እንግዲህ የቃል ምን ሊሆን ይችላል ማለት ነው። በነገራችን ላይ ስበብና የሆነ ምክንያት አታጣም። በተለያዩ ነገሮች እነሱን ለማሳመን ትሞክራለች። እንግዲህ ቀጣዩን ፓርት ሁላችን በጉጉት እንጠብቃለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።